ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የወሊሶ ከተማና አካባቢው ነዋሪዎች እንዴት አላችሁ? ዛሬ እንደ ወሊሶ ከተማ የምንኮራበትና እጅግ በጣም በጉጉት የምንጠብቀው እጅግ ግዙፉ ትልቁ እንደ ኦሮሚያም የመጀመሪያ የሆነው የውሃ ታንከር ላይ ይገኛል። ይህ የከተማዋ መግቢያ ማማ ላይ ይገኛል። ይህ የውሃ ታንከር በዚህ ጉዳይ ላይ የወሊሶ ከተማ ውሃ ቢሮ ኃላፊ የሆኑት አቶ ግርማ ዲሳሳ በዚህ ጉዳይ ላይ አጫጭር መረጃዎችን ይነግሩናል። ወደ እሳቸው እንመለስ። እንግዲህ ይህ ፕሮጀክት እጅግ ግዙፍ ፕሮጀክት ነው። ብዙ ነገሮችን እንሰማለን። ባለው ነገር ላይ አንተ ብዙ ዋጋ ከፍለህበታል። እንዴት ነው እስቲ አጠቃላይ ያለው የፕሮጀክት ሁኔታ? ፊውቸርስ ለስንት ዓመት የሚያገለግል ነው? ከምን ያህል ጊዜስ በኋላ ህዝብ ሙሉ አገልግሎት መስጠት ይጀምራል? ይሄ ፕሮጀክት መዘግየቱ ይታወቃል። ከዚህ በፊት አልቆ 2-3 ቢሆንም እንግዲህ ያው አሁን ኦልሞስት ከአንድ ወር በኋላ ሙሉ ሰርቪስ መስጠት ጀምራል። አሁን ፓርሻል እየሰጠ ነው። አሁን ያለንበት እዚህ ቦታ ትልቅ ሪዘርቫየር እንደ ሀገርም ማለት ነው። እንደ ሀገርም ትልቅ ካፓሲቲ 5 ሚሊዮን ሊትር የሚይዝ 5 ሚሊዮን ሊትር እጅግ በጣም አስደሳች ነው። እጅግ በጣም ትልቅ አሴት ለከተማውም ለእኛም ትልቅ ሀብት የምንለው ሪዘርቫየር ነው። ወደ 8 ጉድጓዶች ናቸው እዚህ ሪዘርቫየር ውስጥ የሚገቡ። ለወደፊትም ደግሞ በኤክስፓንሽን መልክ ተጨማሪ ጉድጓዶች የሚያስፈልጉን ከሆነ ደግሞ ተጨማሪ ጉድጓዶችን መቀበል የሚችል አትሊስት ይሄ ሪዘርቫየር ከ50 ዓመት በፊት ለዚህ ለከተማው ለወሊሶ ህዝብ ይችል ተብሎ ነው ታስቦበት በደንብ ታቅዶበት ይህም ቦታ ለረጅም ጊዜ አቆይተ ነው አሁን ሰርቪስ መስጠት ጀምረዋል። ኦልሞስት ከሶርሶች እዚህ ሪዘርቫየር ድረስ ሁሉንም ሲስተም አስገብተን ጨርሰናል። በጣም ወደ ከተማ በፊት ከነበሩ መስመሮች ጋር ማገናኘት ጀምረናል። ፓርሻሊ አሁን ውሃ የማይደርስባቸው ጎጆ በጋራ የተለያዩ ቦታዎች ላይ ውሃ መድረስ ጀምረዋል። እየሰራን የህዝቡም ተጠቃሚ የሆነ ፕሮጀክቱ እስከሚያልቅ ከምንጠብቅ አትሊስት ህዝቡ እያጣጣመ ውሃውንም እንግዲህ ቴስት እያደረገ እየቀመሰ አገልግሎቱንም እያገኘ ፕሮጀክቱ ቢያልቅ በሚል ከወር በኋላ ያው በተያዘው እቅድ በአንድ ወር በኋላ ፕሮጀክቱ ሙሉ በሙሉ ያልቃል። ይህንን ይመስላል እንግዲህ አጠቃላይ ይሄ ዲዛይን የተደረገው ሪዘርቫየር ሞር ከ50 ዓመት በላይ ሊጠቅመን ይችላል። በጣም ደስ ይላል። ውሃው ግን ለ20 አቅም ነው። ሌላ ሁለተኛ ፌዝ አለ። ሁለተኛ ፌዝም ደግሞ አሁን ጥናት ልናስጀምር ነው። ምክንያቱም ከስር ደርሰን ውሃ እጥረት ከገጠመን በኋላ መሯሯጥ ጥናት ማካሄድ ሳይሆን ከአሁኑ ሶርሶቻችንን ለይተን ፕሮጀክት ማፈላለግ ስራ ደግሞ ቀጥታ በኋላ ይጀመራል። ሌሎች ስራዎች 80 ኪሎ ሜትር መስመር በከተማ ውስጥ የተዘረጋ ይሄ ኦልሞስት ወደ 25 ኪሎ ሜትር ነው የሚቀረው አሁን ባለው እንትን ዲስትሪቢዩሽን ላይ። ይህንን በአጭር ጊዜ ውስጥ ከኮንትራክተሮች ከአማካሪዎች ጋር እየተነጋገርን ነው። በአጠቃላይ እንግዲህ እኛ ውሃ የሁሉንም ጥያቄ የመለስ ነው። ሶሻሊ፣ ፖለቲካሊ፣ ኢኮኖሚካሊ ኢንቨስትመንት ብታካሄድ በቂ ውሃ ስላለ ከተማ ለአሁኑ ሰዓት መሸከም ትችላለች። የፖለቲካ ጥያቄ ትመልስ ይችላል። በማህበራዊ ህይወት ደግሞ የህዝቡን ጥያቄ ለረጅም ጊዜ የውሃ ችግር የነበረውን ነገር ሊፈታ የሚችል ፕሮጀክት ስለሆነ እኛም በጣም ደስ ብሎናል። እኔም ከብዙ ያልገባንበት ያላንኳኳ ነው ቤት የለም። በዚህ ፕሮጀክት እስከ ሚኒስቴሮች እስከ ተለያዩ እንትኖች ያልገባንበት ቤት በዚህ ላይ በጣም ብዙ ድጋፍ ያደረጉልን በሚኒስትሪ ደረጃም በቢሮ ደረጃም በተለያዩ ቦታዎች የተለያዩ ብዙ ሰዎች አስተዋጽኦ ያለበት ፕሮጀክት ነው። ያው እንግዲህ ሁላችንም ተሳክቶልን ለዚህ ቀን በቅተናል። ውሃውን መጠጣት ተጀምሮ የውሃ አገልግሎቱን ራሱን ችሎ በራሱ ገቢ የሚተዳደር ድርጅት ነው። ይህንን ደግሞ አቅም ለማጎልበት አንድ በቂ ውሃ አግኝተናል፣ ገቢያችን ይጨምራል። ሌሎች የኢንቨስትመንት ስራዎች አሁን ከተማውን የውሃ አገልግሎት አቅም እንትን ለማለት ተጨማሪ የገቢ ምንጭ እንዲሆነን ትልቅ ህንፃ ሂውጅ የሆነ ህንፃ ለወሊሶ ውበት ሊሆን የሚችል ዲዛይን የተሰራ የገባ ማዕከል የገነባን ነው። ያ ደግሞ የገባ ማዕከል መገንባቱ ለእኛ ብቻ ሳይሆን ለከተማውም ትልቅ አሴት ይዞ ይመጣል። ስራ አጦች ንግድ የሚጀምሩበት፣ የመንግስት ግብር የሚከፈልበት፣ እኛም ደግሞ ተጨማሪ ገቢ የምናገኝበት እና ሌሎች ኢንዱስትሪ አሁን በኋላ ይሄ ፕሮጀክት አሁን በዓለም ባንክ ብድር ነው የተሰራው። ከአሁን በኋላ ራሳችንን ችለን ከባንክ ተበድረን አሴቶቻችንን ህንፃዎቻችንን አስይዘን ተጨማሪ ሴቱ የመንግስትን በጀት ሳትጠብቅ ራሳችንን ችለን ሌሎች ተጨማሪ ማሽነሪዎች የውሃ ሶርሶችን የምንጀምርበት ሌሎች
ስራዎችንም እየሰራን ነው። ጎን ለጎን በጣም ትላልቅ ስራዎችን አስበን እየሰራን ነው። በኢትዮጵያም በኦሮሚያም ትልቅ ውሃ አገልግሎት ራሱን አቅሙን ያደራጀ ውሃ አገልግሎት እና ምሳሌ ሊሆን በሚችል መልኩ ነው እየሰራን አቅደን ያለ ነው። ይሄ በመንግስት ደረጃም ይታወቃል ባይዘዌ። ስለዚህ ምንድነው በመጨረሻ ላይ ህዝቡን አመሰግናለሁ። በትዕግስት ለረጅም ጊዜ ለአንድ ወር ለሁለት ወር ውሃ እየተቸገረ ህዝባችን ለረጅም ጊዜ ከ10-20 ዓመት በላይ በውሃ እጦት ህዝባችን ሲቸገር ነበር። ይህንን ሁላ በትዕግስት እኛ የምንነግራቸውን እየሰሙ ምንም አይነት ኮምፕሌን ሳያቀርቡ ምንም አይነት ትችት ሳይቀርበት እንትን ሳይሉ በትዕግስት የወሊሶ ህዝብ እስካሁን በመቆየቱ ምስጋና እናቀርባለን። አሁን ደግሞ ያው በቂ ውሃ ስላቀረብን እንደፈለገ የኛ ህዝብ ተጨማሪ ሌሎች ስራዎችንም የከተማውን እድገት የሚጨምርበትም ደረጃ ላይ ስለደረስን እስካሁን ላደረጉን ለታገሱን በፈረቃም ስትሰጥ የነበረውን ትዕግስት ፈረቃ ብለንም በፈረቃም ሳያገኙ የነበሩ የህብረተሰብ ክፍሎች ነበሩ። ይህን ሁላ በትዕግስት ህዝባችን ከጎናችን ሆኖ ስለጠበቀን እና ለዚህ ስለበቃን እነሱን ህዝባችንንም እንኳን ደስ አላችሁ፣ እኛንም ሁላችንም እንኳን ደስ አለን። ግርምያ አንተም ምስጋና ይገባሃል። ቴንኪው እና ምስጋና አደረገ። ቴንኪው። ይህ በጀርባዬ የምትመለከቱት ቀደም ባለው መረጃ ውስጥ አቶ ግርማ ዲሳሳ የውሃ ልማት ቢሮ ኃላፊ እንደገለጹልን የከተማውን መጻኢ ውሃ የማግኘት እድልና ተስፋን ከማቃናት አንጻር የመንግስትን በጀት ሳይጠብቁ በራስ አቅምና በራስ ጉልበት በራስ ገንዘብ የውሃ ልማት ስራዎችን ለማስፋፋት ይረዳ ዘንድ እየተገነባ ያለ ትልቅና ግዙፍ የከተማው ውሃ ላይ ወይም የከተማው ገጽታ ላይ ትልቅ ውበት የሚያመጣ ትልቁ የገቢ ማስገኛ በውሃ ልማት ቢሮ አማካኝነት እየተሰራ ያለ ህንጻ ነው። አመሰግናለሁ።